ከዚህም በኋላ አባታችን 60 አንበሶችና 60 ነብሮች የተከተሏቸው ወደ ሀገራችን ኢትዮጵያ መጡ። ብርሃናዊው መልአክ ቅዱስ ገብርኤልም ከነዚህ ተከታዮቻቸው ጋር በነፍሰ ሰረገላ ጭኗቸው ምድረ ከብድ ደረሳቸው። ዳግመኛም ደብረ ቅዱስ ወደሚባል ወደ ዝቋላ ወሰዳቸው። አባታችንም በውሃው ዳር ቆመው ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን በተመለከቱ ጊዜ የኢትዮጵያ ሰዎች ኃጢአታቸው በፊታቸው የተገለጠ ሆነ። ሰው የገዛ ፊቱን በመስታወት እንደሚያይ የኃጥአንን ሥራቸው በአባታችን ፊት እንዲሁ የተገለጠ ነውና አባታችን የኢትዮጵያ ሰዎች ኃጢአታቸው በግልጽ በተመለከቱ ጊዜ ተወርውረው ወደ ባህር በመግባት ተዘግዝቀው መጸለይ ጀመሩ። ከባህር እንዳልወጣ በእግሬም እንዳልቆም በሕያው ስም እምላለሁ ብለው 40 መዓልት 40 ሌሊት ቆዩ። በ40ኛውም ቀናቸው የታዘዘ መልአክ መጥቶ ስምህን የጠራ መታሰቢያን ያደረገ እምርልሃለሁ ብለዋል አላቸው። አባታችንም መልአኩን መላ ኢትዮጵያን ካልማረ ከዚህ ባህር አልወጣም አሉት። መልአኩም ከእሳቸው ተለይቶ ከሄደ በኋላ አባታችን በዛ ባህር ውስጥ 100 ዓመት ተዘግዝቀው ሲጸልዩ ኖሩ። አባታችንም በባህር ውስጥ ተዘግዝቀው 100 ዓመት ሲጸልዩ ከኖሩ በኋላ ደማቸው ፈሶ አለቀና ውሃው ደም መሰለ። ስጋቸው አልቆ አጥንታቸው እንደ በረዶ ሆነ። 7300 የሚሆኑ አጋንንትም ከአራቱም አቅጣጫ እየመጡ ሰውነታቸውን በፍላጻዎቻቸው ይዋጓቸው ነበር። ከዚያም በኋላ ጌታችን ወደ አባታችን መጥተው ከባህሩ ዳር በመቆም ወዳጄ ገብረ መንፈስ ቅዱስ ሆይ መላ ኢትዮጵያን ምሬልሃለሁ፣ ተነስ ከባህሩ ውጣ አላቸው።